ያለው ነገር ግን አንተን ጠይቆ ካንተ እውነተኛው መልስ ማግኘት ግዴታ ስለሆነ ነው። ያ ደግሞ የሚጠቅመው ለሁሉም ነው፣ ለሙስሊሙም ለነን ሙስሊሙ ማለት ነው። አሁን እዛ የሄድከው ራሱ ለሌላ ጉዳይ አድርገው ያሰቡ ሰዎች አሉ። ኒካህ ሁላ ልታስር የመሰላቸው ሰዎች አሉ። እንዴ ምን ችግር አለ ታዲያ? ምንም ችግር የለውም። ግን ሐላል አይ ዶንት ሃቭ ፕሮብለም። ግን ለምን እንደሆነ ታውቃለህ መንሱር? ብዙ ጊዜ ሳይነገር እንደባለፈው ፈንጅ እንደፈነዳው እንደዛ እንዳይፈነዳ ነው ሰው ማወቅ የፈለገው። ገባ? ለአንተ ካላቸውም ክብርም እኮ ነው። አረ የለም ምንም። ይሄ በዚህ ሰዓት አሁን ኒካህ ቢደረግ ይሄ አልጋ ብቻውን ይቀመጣል እዚህ? እኔስ ላይቭ እገባለሁ። ስንት ሀጃ አለብን የምናወራው። ሐቂቀተን ብዙ ሀሳብ አለበት ልጁ። ምክንያቱም ያላገባ ሰው ብዙ ሀሳብ አለበት። ኢማኑ ራሱ ይኸው እዚህ ውስጥ ያላችሁ በሙሉ ወንዶችም ሴቶችም በደንብ አዳምጡ። ያላገባ ሰው ኢማኑ ግማሽ ነው፣ ሙሉ አይሆንም፣ አይሞላም። መቼም አንድ ሰው ይበላል ይጠጣል። የበላ የጠጣ ሰው ደግሞ ማግባት አለበት። መንሱር ደግሞ እንግዲህ አላህ ሱብሓነሁ ወተዓላ እንደው በራህመቱ በዝነቱ እዚህ ውስጥ ላላችሁ በሙሉ የተባረከችዋን የተባረከውን ለሴቶቹም አላህ ይወፍቃችሁ ሱብሓነሁ ወተዓላ። አዎ ስለዚህ መቼ ነው የምትመለሰው ወደ ኢትዮጵያ መንሱር ጀማል? እኔ ምንም ነገ መመለስ ይችላለሁ። ቲኬቴም ክፍት ነው። ክሬዲት ካርዶም ታች ቁጭ ብለዋል። ከሳምንት በኋላም ይችላለሁ። ምንም ችግር የለብኝም። ግን ኢንሻአላህ ኔክስት ዊክ ወደ ኢትዮጵያ ሄዳለሁ ብዬ አስባለሁ። ካልጠራ ታዲያ እንዴት ነው? እኔክ ታስቆኛላችሁ አንደኞቻችሁ። ወሬ ካልጣማችሁ ታዲያ ሂዱ። ሳክስ ነው ኦፍ ኮርስ። ሳክስ ከሌለበት እንዴት ይሆናል? ሳክስ እኮ ያስፈልጋል። ምን ሆነ ሰጣው? ከሳምንት በኋላ መሄዴ ነው? የትኬቱ ክፍት ነው ወይስ ክሬዲት ምንድነው? ካርዱ ፉል ብር እንዳለው አውቆ ነው የተቀበሉት። በቃ ሁሉን ነገር ተቀማሉ። ሲሄድ ተቀናንሶ ያልቃል። ዛሲት this is reality say ማሻአላህ። ያለህን ንብረቶች ኢንሻአላህ አንድ ቀን ዝርዝር ያሳያቸዋል። በእስልምና እኮ አይፈቀድም። ታውቃለህ ነው የምናገረው። እሱን ሙስሊም ይጠይቃል እንደ ይነን አይጠየቅም፣ አያሳይም። የሙስሊም ይሄ ስለማግባባት እኔ እኮ ብሰክስ ያምርብኛል። ታውቂያለሽ አይደል? የኔ ሳክስ እኮ ጽዳት ጽድት ያለች ሳክስ ነች። ውሸት አይደለም፣ ውሸት አልዋሽም። እንዴት እስቲ ስለ ሳክስ እንዴት ብሰክስ ያምርብኛል? ለምሳሌ አንቺ ጠይቅሽኝ አይደለ? መቼ ነው የምትመለሰው አልሽኝ። በቃ ትክክለኛው አመላለስ ወይ ሰኞ ወይ ማክሰኞ ነው አይደለ? ሳክስ ደግሞ ስታደርጊው ይሄንኑ ራሱ ቲኬቴ ክፍት ነው፣ ኦፍ ኮርስ ክፍት ነው። ኤኒ ታይም ኦን ማድረግ እችላለሁ። ካርዴ ኦልሬዲ ሪሴፕሽን ተይዟል። ኤኒ ታይም ማውጣት እችላለሁ። በቃ ይሄን ስትይ ሳክስ ይሉሻል። ግን እኮ አማርኛው ያው ነው። ዘ ሴም ስቶሪ። እንግሊዘኛ ስለቀላቀልክበት ነው ትንሽ እንትን ያደረገው። እኔ ሳክስ ያምሩብኛል ደግሞ እኮ ችግር የለውም። እሰይ አይ እንደዛ አይደለም ነገሩ። ለማንኛውም ሆቴል ነው ያለኸው። ጀስት ጎግል ኢት 220 something ነው የምከፍለው። ማሻአላህ ተባረከ ረህማን አላህ ይጨምርልህ። the safest place ደግሞ ዱባይ ምንም ቦታ ሴፍ ነው ኤቭሪዌር። የምገባበት ሰዓት እኔ ይኸውላችሁ ዛሬ የቁርአን ተፍሲሬን ጧት ላይ ገብቼ ሱረቱል ሐቀን ጨርሻለሁኝ። ሱረቱል ሐቀን አልጨረስነውም፣ የመጨረሻ አያ ላይ ነበርን። ለዛ አሁን ደግሞ የገባሁትኝ አንዳንድ ነገር ስለሰራው ቪዲዮ ልነግራችሁ ነው። ሪላክስ አድርጊ እንዴ። ቆይ እኔ ሪላክስ በቁርአን ነው። ቆይ ይኸውልህ መንሱር ደገፈዱ አይደለም። እኔ የገባሁት የነበረው ሐቂቀተን ቪዲዮ በኦሮምኛ አፋን ኦሮሞቲን ፖስቲ ጎዴቲን ጅራ ማሊፊን መሐመድ አልዓሩሲ ሰኒራ በለይቲትየስ በለሰኺያስ ሼሪስ ዱቲስ አከጎደኒ ሰኒራ ቲንሴኒ አየ አቲስ ጎዱ አየ ቪዲዮ ጎዲያቲ ኢንሻአላህ ቃል ገብተሃል እኮ ይዛለት ታስታውሳለህ? ኧረ ችግር የለውም እና በረታታለን ብለህ ማለት ነው እንዴ። መሐመድ አልዓሩሲን ያላበረታታን ምን? መሐመድ አልዓሩሲ እኮ ብሄር የለውም። የሚገርመው ግን መንሱር ይሄንንም አሁን ገለበጡት። የሚገርምህ ማለት ነው። እኔ ደግሞ ነገር እንትን ተገናኘ ያንተ ከዛ ደግሞ ሼክ ሪያድ ሀዲያ ልከውልኝ ለሳቸው በኦሮምኛ ቪዲዮ ሰራ። ከዛ ደግሞ በኋላ ደግሞ እኔ ቤት ማሜና ወንድማችን እንትና ተወያዩ። አንዳንድ ነገሮች ተነጋገሩና ከዛ በቃ ነገሩ እንትን አለ። ለማንኛውም ለአለሁ ኸይር ነገር ስለሆነ ነው። ሁላችሁም ከመሐመድ አልዓሩሲ ጎን መንሱርም ጋር ያላችሁ እኔም ጋር ያላችሁ የውዴታ ግዴታችን ስለሆነ ነው። ወንድማችን እየተሰደበ ነው። አባይ መቼም እንግዲህ
የአማራ አይደለም፣ የኦሮሞ አይደለም፣ የትግራይ አይደለም፣ የጉራጌ አይደለም፣ የሙስሊም አይደለም፣ የነን ሙስሊም አይደለም፣ የሁሉም ነው አባይ። ለአባይ ነው እየጮህ ያለው። ከጎኑ ሆነን እናበረታታው። ጀዛኩሙላሁ ተዓላ ኸይር። እሺ መንሱር፣ ስለዚህ አይደለም ጠይቅኝ፣ ኮሜንት አትፍሪ። ይሄ ያሳስባቸው። አሁን እሱ መቶ ብትጠይቁት አንዳንዶቻችሁ ማለት ነው በጣም እያሳሰባችሁ ማለት ነው። ሆዱን ቁርጥ የሚያደርገው ሰው ስላለ አላህ ያሽራችሁ፣ እኔንም አላህ ያሽራኝ። እሺ ስለዚህ በዚህ በአጭር ጊዜ ውስጥ የማግባት እንትንህን አቁመሃል ማለት ነው። ልረፍ እንዳልከው ይሄኛውን በር ክፍት ነው፣ ይሄኛውን በር ክፍት ነው፣ ይሄኛውም ክፍት ነው። በላይ መግባት ይቻላል። ሁሉም በር ክፍት ነው። አንተ አትሄድም ማለት ነው። እሷ ናት መምጣት ያለባት እንዴ? ለምን አድራሻውን ካወቅኩ ነኝ እንጂ የምሄደው። አሁን እኮ አድራሻው ነው የጠፋው። ሎኬሽን ወይ ሎኬሽን ላኪ ባያት። መሐመድ አልዓሩስ ያው ቪዲዮ ሰርቻለሁ። ሁላችሁም አስከዛ ኸጀርቱኒ ፕሊዝ ፕሊዝ ዲዩቲስ ወዳ ካናዳ። አዎ ከካናዳ ማ ያ አላህ እንዲያው ዘውጀን ጌታ ወይ ዘውጀን 40 ወሱሉሳ ስጠን ሁሉንም። አሱ በውስጥ አውሪኝ የአላህ ባሪያ። እሺ አለህ ለመንሱር የአላህ ባሪያ ማለት የሚኖረው ስዊድን ነው። ለመንሱር የምትሆን አለችህ የተባረከች ማለት ነው። ኢማን ያላት ኢማን ያለው ወንድም ነው የአላህ ባሪያ ማለት ነው። የምር እኔ ግን ሲሪየስ የምነግርህ መንሱር በውስጥ እኮ ሰላም አለይኩም ብዬ ልኬልሃለሁኝ። አላየኸውም አንተ ዋትስአፕ ላይ ማለት ነው ቪዲዮ ሲደርስ። እሺ አንድ ሱራ ይቅራልን ቁርአን ተብለሃል። እረን ያለው የሚሉ በጣም እህቶች አሉ። በአንቺ ቤት እሺ፣ በእኔ ቤት ምን ሆንኩኝ ደግሞ? እስቲ ቆይ በእኔ ቤት ምን ሆንኩኝ? እስቲ ዛሬ ማበሻቀጥሽ ነው። ኧረ አስተግፍሩላህ። ዚነት አላህ ይቅር ይበልሽ። ዚነት ሙስሊም ከሆንሽ አላህ ይቅር ይበልሽ። እኔ ማንንም ሰው ክብር ነክቼ አላውቅም። ለምንድን ሰው በሌለበት የሰውን ስም አታንሱ ስለተባለ ነው ስም አላነሳም ያልኩት። እሺ አላህ ይቅር ይበልሽ ዚነት። እሺ እሱ አገባ ተለያየ ጠይቂ ብላችሁ በተደጋጋሚ ስጽፉልኝ ጠየቅኩኝ። ሰው በሌለበት የሰው ስም ስለማይነሳ ነው ስለራሱ ብቻ መጠየቅ የፈለኩት። እሺ አላህ ይቅር ይበላችሁ። ለራሴ ብቻ ነው የምናወራው። የፈለጉትን ይጠይቁሽ ጠይቂኝ። አንቺ ነው የፈለጉትን ይጠይቁ ጠይቂ ስላለኝ ነው ስለሷ ማንሳት ያልፈለኩትኝ። ሰው በሌለበት የሰውን ስም የሚያነሳ ሰው ስለ ደግሞ ገና ወደፊት ስለማገባት ሚስቴም ይችላለሁ። ችግር የለም። ማን እንደሆነች አላውቅም። ግን አሲያ አንድ ነገር ልጠይቅሽ። ገንዘብ ያላትን ሴት ማግባት ምርጫ አድርጎ ማግባት ይቻላል አይቻልም? ምርጫ አድርጎ ውጪ አታብዢ። ወይ ጉዴ! እሺ ምን አልከኝ? ገንዘብ ያላትን ሴት ይቻላል። ግን ምንድነው የመጀመሪያው ልታየው የሚገባው ዲኗ ላይ ያላትን ነው። ምክንያቱም አንተ ዲኗንም ገንዘቧንም ይብሏል። አዎ ግን ምንድነው ያልኩኝ? ይኸውልህ መንሱር ረሱል አለይሂ ሰላቱ ሰላም በተናገሩበት መልኩ ነው እኔ መነግርህ። ገብቶሃል? እኔ መንሱር በጨፈረም ችግር የለውም። አዳምጠኝ። የምናገረውን ንግግር አላህ ይወደዋል አይወደውም ብቻ ነው ሱብሃነሁ ወተዓላ። አንተ ደግሞ እንደ አንድ ወንድም ብዙ አድቫይስ የሚያስፈልግህ ነህ። ምክንያቱም አንተን የሚያዩ ብዙ ሰዎች አሉ ሙስሊሞች። መንሱር የምሬን ነው የምልህ። ያ ቪዲዮ ሲለቀቅ ስንት ሰው ሼር እንዳደረገልኝ ማለት ነው። ያ እንደሆነው ደግሞ ከአንተ መጠየቅ አለብህ። ስትጠየቅ መልሱን ትሰጣለህ። ዋትስ ጎይናን እዛ ጋር ተብሎ ማለት ነው። አሁን መጀመሪያ ቁርአኑን እንቅራለን። ቆይ እሺ፣ ግን አንድ ነገር ልንገርሽ። ነገም ብዙ ነገር ሊልኩልሽ ይችላሉ። አሁን ዛሬ 4-5 ሰዎች ከኔ ጋር ፎቶ ተነስተዋል። እንደዚህ ሁኜ ነው አላቀፍኩም፣ አልተነካካውም። ቁሜ ግን ፎቶ ተነስቻለሁ። ሰው ካለበት ቦታ ድረስ መጥቶ ፎቶ ሊነሳ ሰላም ሊለኝ ሲመጣ መቼም እምቢ አልልም። ያው ቤተሰብ ነው እናውቀዋለን፣ ሶሻል ሚዲያ ላይ ምናምን ብሎ ነው ሰው። ዱባይ ላይ አይደለም፣ ዱባይ ላይ ውጭ ሀገር ሁነሽ ካለሽበት ቦታ ራይድ መኪና ይዘሽ ተሳፍረሽ ወይ በራስሽን መኪና ድራይቭ አድርገሽ ጊዜ ሰጥተሽ ስትመጪ ለዛ ሰው ሪስፔክት ነው ብዬ ነው የማስበውና ሌላ አይነት አሁን ይኸውላችሁ አንዳንዶቻችሁ ማለት ነው እንደው አላህ ሱብሓነሁ ወተዓላ ሂዳያ ይስጣችሁ። ለእናንተ የምመክራችሁ ለመሰላችሁ እኔ አሁን ኮሜንት አይቼ ዝም ማለት እችላለሁ። ለምን እንደምነግራችሁ ታውቃላችሁ? ወላሂ አላህ ብሎት ሱብሓነሁ ወተዓላ ሰው ልጅ የሚጽፈውን ወይ ደግሞ የሚያስበውን ነገር
ከአላህ ሱብሓነሁ ወተዓላ ቃል ሲነገረው ወይ ሐዲስ ሲነገረው ያንን ይተዋል። ሙስሊም እህቶቼ ወንድሞቼ ወገኖቼም ደግሞ በእናንተ በእምነት ማለት ነው ሰው የሌለበትን ባህሪ እንዲህ ነው ይሄ ሰው ብሎ መናገር ኃጢአት ነው። የሌለበትን ባህሪ ማለት ነው። እሺ መጀመሪያ ቁርአኑን ቅራልኝና ከዛ ወደሚቀጥለው ሄዳለሁ። እንኳን ችግር የለም። እሺ ሀብታብ አድርጉልኝ፣ ኮፒ ሊንክ አድርጉ። ቢስሚላሂ ራህማን ራሂም إذا جاء نصر الله والفتح ورأيت الناس يدخلون في دين الله أفواجا فسبح بحمد ربك واستغفره إنه كان توابا إن يدروهن قرآن آيات سنكرا تي قرآن اللي بناتي دمو إذا جاء نصر الله والفتح ورأيت الناس يدخلون في دين الله أفواجا فسبح بحمد ربك واستغفره إنه كان توابا. Can you please ማስገባት ማንችለው በጎንና በጎን ስለገባን ነው። መንሱር በራሱ ሆኖ መምጣት ይችላል። የሚፈልግ ሰው ላይቭ ሆኖ መምጣት ይችላል እኮ። አዎ ላይቭ ከገባችሁ መግባት ትችላላችሁ። እኔ የምልህ መንሱር እንትን አለ ይኸውልህ፣ አንድ እዚሁ ጋር ላላችሁት በሙሉ መልስ ይሆናል። ስልክ ከፍተሃል፣ የሆነ ላይቭ እያዳመጥክ ነው። ቁርአን ሲቀራ አላህ ሱብሓነሁ ወተዓላ ምን አለ? እንትን ነው ቲቪ ነው። ኦኬ ወኢዛ ቁሪአ አልቁርአኑ ቁርአን ሲቀራ ፈስተሚዑ ለሁ አዳምጡ፣ ወአንሲቱ ጸጥ ብላችሁ ነው ያለው። ስለዚህ መኪናችሁም ውስጥ ቤታችሁም ውስጥ ቁርአን እየተቀራ ከሆነ ሌላውን ነገር አጥፍታችሁ ቁርአኑን ብቻ አዳምጡት። ማዳመጥ ካልቻላችሁ ወሬ ላይ ከሆናችሁ ቁርአኑን አቁሙትና ወሬያችሁን አውሩ። ጥሩ ስላልሆነ ነው ለዓለኩም ቱፍሊሑን የተባለው። ምናልባት እንድትድኑ ይከጀላልና ማለት ነው። ቱርሐሙን ልትማሩ ይከጀላልና አላህ ሱብሓነሁ ወተዓላ እየተናገረ ሌላ ነገር መናገር ስለማይችል ላይቭ ዳንኮቱ ገሊ ላይቭ ረጅንስ እሺ አያ አዎ ለአንተ ብቻ አይደለም። እዚህ ውስጥ አሁን 2000 ምናምን ሰው አለ፣ አንተ ጋር ያለ ሰው አለ። በዚህ ውስጥ ይማራል፣ ያንን ሰው ይይዛል። ገብቶሃል? ኢንሻአላሁ ተዓላ ትዳር የሌላቸው እሺ ሌላ ሱራ ይቅራልን? ጥያቄ አለኝ፣ ጻፉልኝ ጥያቄያችሁን። ሌላ ሱራ ቀራለን። ሱረቱል ኢኽላስ እንቀራ፣ ሱረቱል ቁል ሁወላሁ አሐድ። أعوذ بالله من الشيطان الرجيم بسم الله الرحمن الرحيم قل أعوذ برب الفلق من شر ما خلق ومن شر النفاثات في العقد ومن شر حاسد إذا حسد قل والله أحد ما ሁሉም ሰው ያውቀዋል እኮ ለምን መሰለሽ? አጭር አያ ስለሆነ ለሰላት ያው ሁላችንም እሱን ነው የምንጠቀመው። ግን አንድ ነገር ልንገርህ፣ ቁርአን ውስጥ ማለት ነው አንድ ሱረቱል ኢኽላስን የቀራ ሰው 1/3 ቁርአን እንደቀራ ነው አጅር የሚጻፍለት። 3 የቀራ ሰው ሙሉ ቁርአንን እንዳከተመ ነው አጅር የሚጻፍለት። ተውሂድ ስለሆነ አጅሩ ነው እያልኩ ያለሁት። አላህ ሱብሓነሁ ወተዓላ አጭር አድርጎት ሁላችንም ልጆቻችን ጭምር የሚይዙት አደረገው። ትልቅ ሱራ ነው። እሺ ምን አላችሁ? እሺ ኢየሱስ ያድናል። አዎ እሱ ያለውን ከተከተልሽ ትድኛለሽ። አንቺ ያልሽውን ሳይሆን እሱ ያለውን ያስተማረሽ አለይሂ ሰላም። የአላህ ሱብሓነሁ ወተዓላ እዝነት በሱ ላይ ይሁን። እሺ እንደሳልኝ ነው ይቅርታ አለይሂ ሰላም ይባላል። አዎ የነብያቶች እምቢ ብላችሁኝ ነው እንጂ እኮ ሳልጅ ነኝ እኔ። አላምን ብላችሁ እንጂ በጉልበት ነው 40 ያስገባችሁኝ እኮ። እኔ እኮ 38 ነው። አዎ ቅድም ስንት አመቱ ነው ጠይቂ ተብዬ ነበር ወይ ረስቼው ነው። አፉ በል ስንት አመትህ ነው? እኔ ተመችቶኝ ያለው ታሲያ 38 ነው። እውነቱን ለመናገር ተመችቶማ ካልክ አሁን ሴቶችን ብትጠይቅ ሁሌ 25 ከ25 የሚያሳልፋቸው የለም። ተመችቶ ያለውን ሳይሆን የደረስክበትን ነው። አስገደዱኝ። አላምን ሲሉኝ 2 ጨመርኩላቸው። አይ እነሱ ያሉትን ሳይሆን አንተ ያለህበት ትክክለኛ እድሜህን ነው እየጠየቁ ያሉት። እኔ 38 ዓመቴ ነው። እሱማ የተመቸኝ ነው አልክ እኮ። ኖ ሪያሊቲውን ተናገር። ተመችቶኝም ሪያሊቲው እሱ ነው። 45 ስትል ነበር። 45 ተጽፎልሃል። 45 ብዬም አላውቅም ጭራሽ። ልልማት እንዴት ይሆናል? እስቲ ይሄ ፊት እንዴት 45 ሊመስል ይችላል? እንዴት ሆኖ? በዚህማ በቲክቶክማ ፊት እኮ አይታወቅም እኮ ማለት ነው። የቲክቶክ ፊትማ ተው እስቲ። ቸኮሌት አለ ኢንጆሪ ተመስሎ ይመጣል። አሁን ሜካፕም ተጀምሯል። የሜካፕ ራሱ አዘጋጅተዋል ፊልተር። ኮኪ እኛ በጎን ገብተን ነው
እሺ ወንድም ኻሊድም በጎን ከመጣህ መግባት ትችላለህ። ካሊዶ አላህ ማስገባት ስለማልችል ነው እንዴ። የዛሬ ስንት ዓመት 28 ነኝ ብለሃል። አንዴ ወደፊት አትሄድም ወይ እየተባልክ ነው። 28 ነኝ ያልኩት ሰው እስካሁን ያቀኛል። አንተ መሸለም አለብህ። 42 ይኸው 28 የዛሬ ስንት ዓመት 28 ነኝ ብለሃል ተብሎ ተጽፎልሃል። እኔ ጋር የዛሬ እኔ በ28 ዓመቴ ላይቭ ቲክቶክ ሶሻል ሚዲያን አላውቅም። 38 ነው እንጂ 38ማ ተመችቶኝ የነበርኩት ነው። አሱ አሁንም እኮ 30 ተመችቶኝ ብለህ እኮ አላለፍክም። ታዲያ ታያስ አታስጨነቅ። ካስጨነቅሽኝ 40 ነው የምልሽ። ይሄው እዚህ ጋር አሁን ይኸውልህ 43 ይጻፋል፣ 45 ይጻፋል። መንሱር 39 አይቻለሁ፣ 45 አይቻለሁ፣ 42 አይቻለሁ። 45 የቤተሰቧን የአባቷን ቁጥር ነው የጻፈችው። ሴት ከሆነች 40 ተጽፎልሃል። የዳዲን ቁጥር ነው የጻፍሽው። የዳዲ እድሜ ነው የጻፍሽው። እኔ 38 ተመችቶኛል። በቃ አም ሃፒ ዊዝ ሰርተር አይ ባለፈው ይኸውላችሁ ትክክለኛውን የነገራችሁ ያው በቃ ትዳር ውስጥ ገብቻለሁ ብሎ ነበር። አሁን ግን ሌላ ሊያገባ ስለሆነ በቃ ወደኋላ እለፉ እያለ እያሳለፈ እንደውም 35 አድርጉልኝ ይኸው አላልኳቸው። እለፉ እያለ እያሳለፈ ነው። አሱ አንድ ነገር ልንገርሽ፣ ይሄን ግን ለሰው እንዳትነግሪኝ። ምን አጋጠመኝ መሰለሽ? አንዴ የዛሬ 2 ዓመት 3 ዓመት ኢትዮጵያ ውስጥ በቃ ሰከንድ ኦር ሰርድ ነው ሰውየው፣ በሀብትም በዲንም በምንም በጣም እውቅና ያለው በቃ በጣም የተባረከ ቤተሰብ ነው። እና በሆነ አጋጣሚ ልጃቸውን ተገናኘን። ጠየኳት፣ ሜሬጅ ማድረግ ፈልጋለሁ፣ በጣም የጥሩ ቤተሰብ ልጅ ነሽ፣ ትዳር አሜሪካ ተምራ ነው የመጣችው፣ እሷ ነች ማኔጅ የምታደርገው ቢዝነሱን። እና ከዛ ተገናኘን። ያው እንደ ማንኛውም አንዴ ማውራት ይቻላል መቼም አይደለ? ተገናኘን፣ አወራኋት። 24 ነች እሷ፣ 24 ዓመቷ ነው። አሲያ አስተያየት አድርጌ ያላት ነው። እኔ ፈርቼ 35 አልኳት። ፈርቼ ለምን ትክክለኛውን ከነገርኩ ልትሸሽ ትችላለች ብዬ ማለት ነው። 35 ዓመቴ ነው አልኳት። ቬሪ ጉድ በጣም አሪፍ ነው ምናምን ብለህ ተጫወተችና አም ሶሪ መንሱር፣ እኔ የ35 ዓመት ሰው አላገባም። እኔ 24 ዓመቴ ነው። በጣም ልዩነት ስላለን በእድሜ በህይወቴ በእድሜ ትዳር ጠይቂያት በእድሜ ሪጀክት ያረገችኝ እሷ ልጅ ነች። ወላሂ እውነቴን ነው የምነግርሽ። ከዛ በቃ ቀረ። ስለዚህ አሁንም 38 ላይ ነኝ እኔ በእድሜ በኋላ ሪጀክት አሁንም ነገርኳችሁ። ባለፈው እውነቱን የነገራችሁ ዋጡትና አስቀምጡት። ያው አግብቻለሁ ብሎ አስቦ ነበረ መሰለኝ። ያው አሁን ደግሞ ለማግባት ጉዞ ላይ ስለሆነ በቃ 38 ላይ አስቀምጡለት። ለአንድ አመት 35 እስከ 35 ገምቱኝ። 35 እስከ 35 ውሰዱት። በቃ 35 እስከ 35 እስከ 38 እሰይ በቃ እሱ እስከሚያገባ ድረስ ከዚህ አያልፍም። በቃ ምን አሲያ እኔ የነገርኩሽ ነው አይደል መቀበል ያለብሽ። አዎ አትፈላሰፉ ነው ምንድነው? አትፈላፈሉ ይባላል። በቃ የተነገራችሁን መርሐባ በሉ ነው የተባለው። አለዛ አይ እንዲህ ለማለት ፈልጎ ነው። ይሄ እኮ ነው እድሜው ማለት። እኔ ያልኩትኝ እኮ ምን መሰለ መንሱር፣ በቃ እስከሚያገባ ድረስ እዚህ ጋር ይቆይ እኮ ነው ያልኩትኝ። ይሄው እስከማገባ ድረስ ከ35 እስከ 38 ይዛች ብላችሁ ያዙልኝ። በቃ የተመቸኝ እድሜ ይሄ ነው። በጣም ባሌን አትዳሪው የሚል ኮመንት አይቼ ነው። ፎቶ የበፊቷ ሚስት ፎቶ ነው። አይ በጣም 1000 ፌክ አካውንት ተከፍተዋል በሷ አይደለ? ኡስታዚ 14000 ነው 15000 ፎሎወርስ ነው ያለው እና ፌክ አካውንት ነው የሚሆነው። ነው መልሱ ተመልሶላችኋል። ያያችሁት ቪዲዮ የተለቀቀው ቪዲዮ ጀስት እህቶቼ ናቸው ነው ያልከው። ራሱ ይበለው አረኔ ራሱ ይበለው እህቶቼ ናቸው እንዴ? ኦፍ ኮርስ ያው ቤተሰብ ነን። የጅማ ልጅ ነች፣ የሻሸመኔ ልጅ ነች። አንዷ ሰላም ሊሉኝ ነው የመጡት፣ ዌልካም ሊሉኝ። የሉም እኔ ጋር አላህ ሱብሓነሁ ወተዓላ ምን አለ? የሌላ እምነት ተከታዮች የማከብራችሁ ወገኖቼ በደንብ አዳምጡኝ። እዚህ ጋር በጣም በተደጋጋሚ እየተጻፈልኝ ስለሆነ ነው፣ ስለ ኢየሱስ ማለት ነው። ስለ ኢየሱስ በእስልምና ያለውን አስተምሮ ነው የምናገረው። አለይሂ ሰላም የአላህ ሱብሓነሁ ወተዓላ የተከበረ መልእክተኛ ነው። በተደጋጋሚ ስለሚጻፍ አንድን ነገር ደግሞ ኢግኖር ስለማይደረግ ነው። አላህ ሱብሓነሁ ወተዓላ በተከበረው ቃሉ ምን አለ? ወቃሉ ተኸዘ አርረሕማኑ ወለዳ አለ። አርረሕማንን እዝነተ ሰፊው የሆነውን ጌታ ልጅ አለው አሉ አለ። ወቃሉ ተኸዘ አርረሕማኑ ወለዳ ለቀድ ጂእቱም ሸይአን ኢዳ፣ በእርግጥም ከባድ የሆነ ንግግር ተናገራችሁ። ተካዱ ሰማዋቱ የተፈጠርነ ፊህ፣
ሰማይ ድርምስ ሊል ይደርሳል። ወተንሸቁ ልአርዱ መሬት ልትተረተር ትደርሳለች። ወተኺሩ ልጅባሉ ሀዳ ጋራው ደግሞ እምሽክ ድቅቅ ሊል ይደርሳል። አንደዓው ሊራሕማኒ ወለዳ እዝነተ ሰፊ የሆነውን ጌታ ልጅ አለው ሲሉ ወመን የንበጊ አን የተኺዘ ሊራሕማኒ ወለዳ ለሱ እዝነተ ሰፊው ለሆነ ጌታ ልጅ መያዝ ለሱ የሚገባው አይደለም። ኢንኩሉ መን ፊ ሰማዋት ወልአርዲ ኢላ አቲ ራሕማኒ ዓብዳ በሰማይም በምድርም ያለው በሙሉ የተፈጠረው ፍጡር በሙሉ ለአራሕማን ለአላህ ስብሓነሁ ወተዓላ ባሪያ እንጂ ሌላ አይደለም ማለት ስብሓነሁ ወተዓላ። ስለዚህ እስልምና ላይ አላህ ስብሓነሁ ወተዓላ አደምን ያልነበረውን ካለ እናት ካለ አባት ከጭቃ ፈርጥሮታል ስብሓነሁ ወተዓላ። እናታችንን ሐዋን ደግሞ ከወንድ ብቻ ፈጥሯታል፣ ያለ ሴት ማለት ነው። ከወንድ ብቻ ከግራ ጎን አጥንት። ይሄ ሙስሊምም ነን ሙስሊምም የሚያምነው ነው። የሰው ልጅን ደግሞ ከእናትና ከአባት ፈጥሯል። ረቡል ዒዛ ጀለ ጀላሉሁ የሰማይ የምድር ባለቤት የሆነው ጌታ እኔና እናንተን ከእናትና ከአባት ፈጥሯል። ኢየሱስን ደግሞ ዓለይሂ ሰላም ከእናት ብቻ ፈጥሯል። ኢየሱስ ከእናት ብቻ መፈጠር ጌታ ሊያስብለው የሚችል ምን አለ ይላል ቁርአን ላይ ሱብሓነሁ ወተዓላ። አሁን መንሱር ሲሪየስ የተጠየቀው ጀርመን መቼ ነው የሚመጣው? ኢንቪቴሽን ከተላከለት ይመጣሉ ተብለሃል። ቅድም ነው ይሄንን ኮሜንት ያነበብኩት አንድ ማለት ነው። ሌላ ወሬ ላይ ስለነበርን አልቀላቀንም ብዬ ነው። የምር ከተላከልህና ትመጣለህ ተብለሃል። የሆነ ሰው ደግሞ ማን ስለሆንክ ነው ያለ ሰው አለ። ያው መንሱር እንግዲህ መንሱር ጀማል ስለሆነ ነው። That's me. Go to check my name. Google on Google Mansour Jamal. I'm a future president. Yes, that's me. That's it. Are you going to be the future president? Yes. Really? Mansour for president. 10 years, a couple of years, inshallah, in the name of God. Inshallah ta'ala. Let me ask you something. Allah ande ante parlama ust Allah ande? No, that is not requirement to be a president. What is the requirement? Can I know, please? To be nice. Yeah, to be nice. A good person. To be kind. To be helping people. That's it. Ta Englizኛ በአፍንጫ ነው የማወራው እሱ ተይ እንጂ ግጥም እኔ አላወራም። No, because you started. አንተ ስለጀመርክ ነው። እሺ ለአንተ ልተወው። ቆይ አይደለም ፊውቸር ፕሬዚዳንት ነኝ አላችሁ እኮ አልሰማችሁትም? Yes, I'm a future president. እሺ አንተ I have a dream to be a president. That is dream. እንዴ ድሪም እኮ አይከለከልም አይደል? Of course. ደግሞ ለምን ህልም አንዳንዱ አሲያ አሁን የሆንኩ ይመስለውና ይናደዳሉ። በጣም ነው የሚገርመኝ እኮ ማን ስለሆንክ ነው አንተ ፕሬዚዳንት ይለኛል። አሚን አላሁማ አሚን አሚን ያ ረበል ዓለሚን አሚን። ዋደርስም እኮ እንችላለን። ዛሬ ማደራችንን አናውቅም እኮ አይደለም 10 ዓመት እቅድ just that is plan inshallah. That's his plan. He can plan, he can dream about it. It happen, it doesn't happen. He can live also as a president, you know. ይሄው እኔ ስለ ፕሬዝዳንት መሆን ህልም ሲኖረኝ ዛሬ ላይ ማወራውን ነገር ተጠንቅቄ ነው ማወራው። ለምን ከ10 ዓመት በኋላ ፓርላማ ላይ ይቀርብብኛል ብዬ ስለማስብ so I live my today live in ጥሩ አለች መሰለ no never, it's not going happen. You are not a president for Oromo. Queen, why you say that, my darling? You are not down, right? 100% ብለሃለች። ማንም አያውቅም። ይሄ አላህ ስልጣን ከአላህ ነው የሚሰጠው እኮ። ፕሬዚዳንት ይተርትብሻል ማለት ነው። አማራ ምን ይላል መሰለሽ? ጓደኛ ምንም ማር ቢሆን ልሳህ ጨርሰው ይላል። ይሄ ማለት ምንድነው መሰለሽ? ብዙ ነገር የሆነ 4-5 ነገር ስታደርግለት በቃ ያቆማል ሰው። አላህ እኮ ማይከፈልበትን እንድንተነፍስ አይን ሰጥቶን ምን ሰጥቶን ስንት ነገር ሰጥቶን የሰጠን ጌታ አህለን ኡስታዝ سلام عليك. ما شاء الله. وين لانه عربيኛ ነው የምናወራው على رأس حبيبي. دحين انت تتكلم عربي خلاص صرت عربي. ما شاء الله. انا اتكلم عربي مبسوط دحين تعلمت عربي خلاص ان شاء الله. ስለዚህ ምን ልሽ ፈልጌ ነው አላህ ይሄን ሁሉ አድርጌላችኋለሁ እንኳን አላለም። ስለዚህ እኔን ፈጥሮ ዛሬ ያኖረኝ ጌታ ሆይ ፕሬዝዳንት አድርገኝ ብዬ ብጠይቀው
ለሚጠቅመኝ ነገር ከሆነ እዛም ሂጄ ኢባዳ ምሰራለት ከሆነ ወላሂ ያደርገኛል። የተቀደረልኝ ነገር ከሆነ ደግሞ ልንገርሽ ማንም ሰው ሊሰርዘው አይችልም። አበደን አበደን አላህ ከቀደረው መንሱር ፕሬዝዳንት ይሆናል ብሎ አላህ ከቀደረው ወላሂ ዓለም ተሰብስቦ አይቻልም ቢል አይቀርም። ዓለም ተሰብስቦ ይሁን ቢል አበደን 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 የሚለው ካሲያ ነው የወሰድካት። እቺ እሷ እንትን ናት። ኦፍ ኮርስ ከሷ ነው። ከሷ ብዙ ነገር ነው። እስቲ የምትወዱኝ አንዳንድ ቁጥር ጻፉ። ኮሜንቱን ገብተሽ እስቲ ቆይ የምትጠሉኝ አንድ ቁጥር ነው በብዛት። ቆይ ብታገኙኝ ደግሞ እኔን እኔ እኮ የምትወዱኝና የምትጠሉኝ ብታኮ ቢሆን ችግር የለም፣ ግን ብታገኙኝ እኔን ለመግለጽ ይኸውልህ እዚህ ጋር ሀጂ አወል የሚባሉ ሰውዬ ያሉ እና ማሻአላ በጣም አሁን ሶሻል ሚዲያ ላይ በቅርብ ነው የመጡት። የስድስት አባት ልጆች ናቸው። ትልቁ 20 ዓመቱ ነው። ትልቅ ሰው ናቸው። ግን ሶሻል ሚዲያ ላይ መጥተው ጠዋት ተነሱ ትሬኒንግ ያደርጋሉ፣ ስፖርት ይሰራሉ፣ የተለያየ ስፖርት ይሰራሉ። ወጣቱ እዚህ ጋር ጽፎልሃል መንሱር እኔ እመርጥሃለሁ ብለዋል። እኔ እመርጥሃለሁ እያሉ ነው። ፎሎ ባክ ሀጂ አወል ሀጂ አወል ፎሎ አይደለም ፕሬዝዳንት ይሁን የምትሉ ነው ያልኩት እኔ። እሱ ጠይቋቸዋል። እስቲ የምትሉ አንዳንድ ቁጥር ጻፉ ብሏል መንሱር። አንድ ነገር ልንገርሽ፣ እኔ ጋር አንዳንድ ቁጥር እየጻፉ ነው አብዛኛው። እኔም ጋር እየጻፉ ነው። እኔ በዚህ 2-3 ዓመት በቃ ማክሲመም 3 ዓመት ነው ሶሻል ሚዲያ ላይ ከመጣው። እያመረረ እኮ ነው መንሱር፣ እያመረረ መጥቷል። ወላሂ አንዳንድ ቁጥር እየጻፉ ነው። ያሳመነኝ ነው እኔን ራሱ ማለት ነው። በዚህ ደረጃ ኦልሞስት ሚሊየንስ ሰው ፎሎ ማግኘት ከቻል ከ10 ዓመት በኋላ አሁን ሰው አይሆንም ብሎ የሚነግርሽ እኮ መሀይም ነው ብሎ ነው፣ አልተማረም ነው የሚልሽ። 10 ዓመት እኮ ረጅም ጊዜ ነው። 12ኛ ጨርሻለሁ እኮ ኮሌጅ ገብቼ ብዬ ታሪክ ስንት አይነት ነገር መማር እችላለሁ። 10 years አላህ ብቻ አፊያ ያደርገን እንጂ። በነገራችን ላይ የሌላ እምነት ሰዎች ቅር እንዳይላችሁ የመጀመሪያው ፈርስት ሙስሊም መንግስት ነው የሚሆነው። ይሄ ራሱ ለታሪክ ይቀመጣል። በነገራችን ላይ አመረሩ፣ እነዚህ ሰዎች አመረሩ። ቆይ መንሱር እያመረሩ ነው። ቆይ መንሱር አሁን ያለው 38 ዓመቴ ነው ብለሃል። 10 years ሲጨመርበት ስንት ነው የምትሆነው? ወይስ እዛው 38 ላይ ነው የምትሆነው? እኔ ከ38 መነቃነቅ አልፈልግም። በቃ ከ10 ዓመት በኋላ አርባን በጣም ነው መፈራት። ቃጤ መርገጥ ይሆናል ማለት ነው። አርባን እፈራታለሁ። ብዙ ሰዎች ግን እኮ ይኸውልህ ለኸይር ነገር እጩ የሚሆኑት ከ40 በኋላ ነው ታውቃለህ። ኦፍኮርስ ያኔማ ኦልሞስት 40 ምናምን ነው 48 50 ሆናለሁ ያኔ እንትን ስትሆን ማለት ነው። ቅድም አታንቀሳቅሱኝ ከ38 አይ ይሄ እኔ ኢነርጂ ውስጥ ያለው ኢነርጂ 38 ላይ እንዲቆም ነው የምፈልገው እንጂ ሪያሊቲማ እንዴት ይሆናል? ምን ሆንሽ? ራችን ላይ መንሱር ዱባይ ወፈርክ። አንድ ሰሞን በጣም ቀንሰህ ነበር፣ ተስማምተው ነበር። አሁን ደግሞ ወፈርክ። ምንድን ነው? ማሻአላህ ይንከባከቡሃል። እነ ናስር እነ ምናምን እያየው ነው አንዳንድ ቪዲዮቸውን እነሱ ሳይ በጣም ይንከባከቡሃል። ማሻአላህ ጥሪ እኮ ተው፣ በቪዲዮ ራሱ ያልታየ ስንት ሰው አለ እኮ። ያው እኛ ቪዲዮ እንፈልግም በቃ ስለምንወድ ነው የመጣ ነው። አንድ ፎሎ የለኝም እኔ በዩዘር ነው ማቅ የሚለኝ ራሱ ስንት ሰው መጥቶ ስንት ሽቶ አመጡልኝ። ያው አብሮ መንሱር አብሮ የተጻፈ ወረቀት ምናምን አላገኘህም? አበባ ውስጥ ምናምን የለም፣ እንደዛማ የለም። እንዴት ትላልቅ ሰዎች ናቸው፣ ላይፍ ያላቸው ምናምን ናቸው። ባለትዳር የልጆች እናት ምናምን ናቸው፣ ቤተሰብ ያላቸው ምናምን ናቸው እኮ ትላልቅ ሰዎች። እኔ እኮ ዛሬ የትዳሩ ፕሮግራም ላይፍ የገባሽ መስሎኝ ነበር እኮ አንድ ላይ ሳያችሁ በዛ ጉዳይ ላይ። ወይ ሙቤ አይ ሙቤ አንዳንዴ ወጣ ያለ ነገርም ያስፈልጋል እንዴ? አይደለም ሙቤ ይኸውልህ ሰዎች ልከውልኝ ነበር የመንሱርን ቪዲዮ ልከውልኝ። አንድ ጥያቄ ልጠይቃችሁ። እኔ ማለት አንድ ነገር እዚህ ጋር ለሁላችሁም አንድ ነገር መልእክት ማስተላለፍ የምፈልገው ለእህቶቼም ለወንድሞቼም ለወገኖቼም እኔ ዳዕዋ አደርጋለሁ። አዎ እህታችሁ ማለት ነው። ላይፍን ግን እኮ አውቃለሁኝ እኮ
ቃለ አላህ ስብሓነሁ ወተዓላ ቃለ ረሱል ሰለላሁ ተዓላ ዐለይሂ ወሰለም ማለት አንዳንዶቻችሁ በቃ ምንም የማያውቁ እነዛ ሰዎች የሚመስላችሁ ሰዎች አሉ። መሻይኾችንም ስታያቸው ብዙ ነገር የሚያውቁ ሰዎች እንደሆኑ ወቁ። ላይፍን የሚያውቁ ሰዎች ናቸው። አንድ ሰው ያንን ነገር ውስጥ የሚገባው አላህን ስብሓነሁ ወተዓላ ፈልጎ ነው። ለካ አንድ ታውቂያለሽ ነገሮችን አሁን ኮሜንት ላይ ስጽፉ ስላየው ነው። ኖ ኖ ኖ ኖ I was there long time ago but I don't need that life. Alhamdulillah, I'm happy in which I am now. I'm very happy. አሁን ያለሁበት እኔ በጣም ደስተኛ ነኝ። ግን እኔ ዱባይም ነበርኩኝ ከ8 ዓመት በላይ ዱባይ ተቀምጫለሁ። አውቀዋለሁኝ። አሁን እሱ ያለበትን አካባቢ ቢነግረኝ ራሴ ነበርኩ ድራይቭ እያደረኩ መንቀሳቀስ ቦታዎችን እንደውም እነግርሃለሁ ያልኩት ለዛ ነው። ሶ ጥያቄ ለመጠየቅ ብዙ መጠየቅ የምችለው ነገር አለ፣ ግን ስለማያስፈልግ ነው። ምክንያቱም አደብ የሚባል ነገር አለ። አንዳንዶቹን ግን መጠይቅላችሁ እዚህ ውስጥ ያላችሁ እህቶች ክሊር እንዲሆንላችሁ ነው። ወንዶችም ቪዲዮ ስታዩ ከሴት ጋር ምናምን ሌላ ነገር እንዳይመስል ማለት ነው። እኔ ደግሞ ቪዲዮዎች ተልከውልኝ ሙቤ ካደረገ ያሳውቀን፣ ካላደረገም እነዚህ ሴቶች እነማን ናቸው? ሶስቱ እነዛ አይቼዋለሁ። አንተ ማይተዋል? ለእኔም ተልኮልኝ። አንዴ እንዴት አይላክልኝም? ለአንቺም ሲላክ ለእኔ ይልክልኛል እኮ። በቃ ተልኮልኝ እና ካናዳ ወደፊት እንግዲህ ደግሞ ጎረቤቴ ሊሆን ይችላል እዚህ ካናዳ አግብቶ። አይ እኔም ትናንትና እንግዲህ የሆነ ሰው